ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቻናል ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ይብዛ ትበል። ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ሰሞኑን ተጠፋፍቻለሁ በዚህ አይነት ኮንተንት ማለት ነው። ድራማው ስላስጠላኝ ማለት ነው። እና ዛሬ እንዲው ግርም እያለኝ ነው ሳየው፣ እንዲው ስታዘበው ምናምን ኮሜንተሮችም እንዲው ብዙ ያልደከማቸው ሰዎች እያየሁ ነው። እና ስለና አብርሽና ስለሩታ ጉዳይ ማለት ነው። እና እንዲው ድራማው መቼ ነው የሚያልቀው ነው? ስልችት ብሎናል እንደሆነስ ማለት ነው። እና በዚህን ያክል እንዲው እንዴት በህይወታቸው ላይ ምን እንደሚያላግጡ የነጋቸውን እንዴት እንደረሱ ግራ እየገባኝ ነው ያለው ማለት ነው። እና አሁንም ደግሞ ሳይ በቃ በኮሜንት የሚሰደደበው ብዛቱ ያ እንደ የጉር ነው እኮ የሚሰደደበው ብዛቱ። በዛ ላይ የአብርሽ እንደዚህ ነው፣ ሩታ እንደዚህ ናት፣ አንተ እንዲህ ነህ፣ አንተ እንዲህ ነህ። በቃ አዲሱን አማችሁ አዲሱን ባሏን ደግሞ የሚሳደቡ አሉ፣ ምናምን የሚያደንቁም አሉ። እንዲሁም ስንት እስተመቼ ነው አጨብጭበው እንዲሁ ኮሜንተሮች ማለት ነው። እኔማ ስልችታል እንዲሁ አንቺ እንዲህ ሆነሽ ሩታ እንዲህ አድርገሽ አብረሽ እንዲህ አድርግ ምናምን እያልኩኝ ዝም ብዬ ስለፈልፍ ነበረ ማለት ነው። አሁንስ ጥልት ታራጉ ጥራሽ ማለት ነው። እንዴ እንደዚህ ጥራሽ ያስጠላሉ እንዴ ሄርሜላማ አበራሽ። እና ለማንኛውም ኮሜንታተሮች ማለት ነው እና እንደ ተከታታይ ነን የምትሉ አሁን እንኳን ይሰለችው ነው። ብዙ ሰልችቷል እውነት ለመናገር አሁን ብዙ ነቅቷል ምናምን እና ያልነቃችሁ ደግሞ ንቁ እላችኋለሁኝ። እና አትጣሉ፣ መጥፎ ነገር ካፋችሁ አታስወጡ ማለት ነው። እንዴ ረመዳን እየመጣ ነው። በተለይ አሁን ደግሞ የኛ የሙስሊሞች ሶላት እንትን ረመዳን እየመጣ ነው፣ ጾማችን ማለት ነው። ስለዚህ ፈታ ብለን መጾም ከአላህ ጋር መቃረብ አለብን ብዬ አስባለሁና ማለት ነው። እና ካሁን በኋላ ማለት ነው እኔ በእነ አብርሽ ኮንተንት እንኳን አልመጣም። እኔ ቢታረቁ ይታረቁ፣ ባይታረቁ ይተውት፣ የራሳቸው ጉዳይ፣ እኔ ምን አገባኝ ማለት ነው። እና ኮሜንተሮች ደግሞ ከፈጣሪያቸው አትጣሉ፣ እነሱ ስራ እየሰሩ ነው እንዴ። በቃ ሰው እኮ በፍቅረኛ እንዳለና በትዳር ያሉ ኮንተንቶች የሚሰሩት ማለት ነው እና የሚታይላቸው በፍቅር ያለው ነው። ከተጋቡ በኋላ የሚያቸው ስለሌለ በጸብ ነው። ከተጣሉ ጀምሮ ይሁት ከተጋቡ ጀምሮ ይሁ አንድ ቀን ፍቅር ሆነ አያውቁም። ለምን ብትሉኝ ስለማይታይላቸው ለዛ ነው። እና ለስራ ነው እንደዚህ እየሆኑ ያሉት ማለት ነው። እና እንደው ልቦና ይስጣችሁ እላችኋለሁ። ለእናንተ እያያችሁን ነው በቃ ዛሬ ታይቶ ነገ መጥፋት ነው። እያያችሁን ነው። ይሄ ትናንትና የሞተው አርቲስት ማለት ነው። እና ይህን እያዩ እንኳ ትንሽ አእምሯቸው አልሰራም ማለት ነው። ስለዚህ እኔ ማዲያም ቅመሞች ማለት ነው ራሳችሁን ጠብቁ፣ ወደ ፈጣሪያችሁ ተመለሱ ነው የምላችሁ። የእውነት እንዴ እነዚህ ድራማ እንዴ ምኑ ታጅራ የተበላሹ ጠርሰው እንዴ ለገንዘብ ጋር መቼም እኮ ታውታዋፊ ረፍ በቃ ሌላ ነገር አታወራ። እና ገንዘብ እንደው ጣፊም ነው ቀላችኋለሁኝ። እና ደግሞ ክብርም ጥሩ ነው። ለሴትም ልጅ ክብር ጥሩ ነው፣ ለወንድ ልጅ ክብር ጥሩ ነው። ሩታም በዚህ ገና በሁለት ወርሽ ራስ ገና ሆነሽ ገና ጡት ገና ምኑ ሳይያልቅ ያን ሌላ ወንድ ገጥቶ መንጣት መጠቃቀፍ ያስጠላል። የእውነት ለመናገር እንደ አንዲት ኢትዮጵያዊ ሴት ማለት ነው። እና እንደ አንዲት ኢትዮጵያዊ ሴት ይዘገንናል። አሁን እንደው ከባልሽ ውጭ ገና በሶስት ወርሽ ገና ሳይሰበር ከዛ ሌላው እንዲያፎ መንጣት ሌላው እንዲሰብረው ነው። ታይ ሩታ ታይ እኮ ታይ እንዲያው አፌ ነበረሽው ዙን እና ማለት ነው። አብረሽም ደግሞ አትጃጃል። ሴት አያጫውት፣ ሴት መር አይደለም ጅልጅል አያጫውት። ሴት እኮ የራሷን ስትጠብቅና ክብሯን ስትጠብቅ ከወንድ ትበልጣለች። ስለዚህ አትሞላፈጥ ነው የምልህ፣ ሌላ ምንም ማለት ነው። ሴት ጋርም አትለፋፈጥ፣ አትለጣጠፍ። እዚህ እየመጣ ደግሞ እንዲህ ህፃን ልጅ አያጫውት። እሺ። እና ክብራችሁን ጠብቁ። የእናንተን ክብር አሁን እኮ የእነሱን ብቻ ክብር ሳይሆን ያገሩ ነው የሀገራቸውንም ስሙና ያስጠፉት ማለት ነው። እና በጣም ያስጠላል። ቤተሰባችሁም ክብር ይኖራችሁ። ደግሞ ጋሽዬ እኮ ትወና ሲችል አይታችኋል። ሩታና አብርሽ እንደተጣሉ ልጅ ሸመግል እያለ በቃ ያስታርቃለሁ እንዲላለው እያለ አክት ሲያደርግ ማለት ነው። ለካ አብርሽና አክተር የሆነው ታባቱ ተምሮ ነው ማለት ነው። ሴት ማለሯጡንም ሁሉንም እንግዲህ ምንድነው። እና ደግሞ አሁን የእነ አብርሽ ድራማ እንዲህ ጋብ እያለ ስለሆነ ጋሽዬ የሚያስፈልግበት ሰዓት ስላለቀ አሁን ደግሞ ወደ ሀይሚና ወደ ብሩክ ያልፈዋል ማለት ነው፣ ሄደዋል ማለት ነው። እና በቃ ብታዩት ምርጥ አክተር ሆኗል ጋሽዬ ራሱ ማለት ነው። በቃ ሙሉ ቤተሰብ ማዘር ብቻ ናቸው አክተር ያልሆኑት። እንዴ ማዘር እንዴት አክተር አልሆኑም እያልኩ ግራ ይገባኛል አንዳንዴ ሳስብ ማለት ነው።
ጋሽዬ እንደዚህ አክተር ሆኖ አብርሃም አክተር ሆኖ ኤፍሬም አክተር ሆኖ ቤት ወጣው አክተር ነው። በቃ ተዋናይ አክተር ሁሉ ነገር የወጣቸው ናቸው ማለት ነው። እና ሙዚየም አክተር ሆናለች፣ ተዋናይ ምርጥ ተዋናይ ሆናለች። እና እንዴት ማዘር ለምን አክተር ወይም ተዋናይ አልሆኑም እያልኩኝ እላለሁ አንዳንድ ጊዜ ሳስበው ማለት ነው። እና ውዶች እንደዚህ ለማለት ነው የመጣሁት። አንዳንድ ጊዜ ተምጠፋ ዝም ብዬ ለፍለፍላችሁ ብዬ ነው ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ደግሞ እያደረጋችሁ አበረታቱኝ። እንዴ እኔም ሁኔ ነው እንዴት አታረጉኝም? ላይክ ሼር ደግሞ ቪዲዮዬንም ይውልኝ፣ የእውነት ይውልኝ። እስኪ ቪዲዮ በትፈልጉት ራሱ ድምፄን ራሱ ቢያስጠላችሁ ማለት ነው ሚውት ታረጉታላችሁ። ድምፁን ጭርስ ታረጉና ቪዲዮውን ከፍታችሁ ማየትም ደግሞ ታስጠላችሁ አስቀምጡት ዝም ብላችሁ ማለት ነው። የምር ፈልጌው ነው እኔ የማዳም ቅመም ማለት ነው። እና ጓደኛችሁ የእናንተው እህት ነኝና አበረታቱኝ እላችኋለሁ ውዶች። ባይ ባይ።